ዛሬ የምናየው እንዴት አድርጌ እነዚህን የመሳሰሉ ኩል አፕሊኬሽኖችን በነፃ በኤአይ ብቻ ታግዤ እንደሰራው አሳያችኋለሁ። እንደምታያቸው አፕሊኬሽኖቹ በጣም ኩል ናቸው። እዚህ ጋር ይሄንን ጄሪክ ብዬ የሰራሁት አለ። እዚህ ጋር ደግሞ ካልኩሌተር የመጀመሪያ ጊዜ የሰራኋት አፕሊኬሽን ናት። እንደምታያት በጣም ነው የምታምረው። ክሊክ ላድርግና አንዳንድ ነገሮችን ስለ አፕሊኬሽኑ ላሳያችሁና ቀጥታ እንዴት እንደሚሰራ አሳያችኋለሁ። እዚህ ጋር እዚህ ኳልስቶስ ትሉት እንደዚህ ያመጣላችኋል ማለት ነው። ስለዚህ ይሄኛው አፕሊኬሽን ካልኩሌተር ነው ማለት ነው። ይሄኛው ደግሞ ኤአይ ኢሜጅ ጀነሬተር ነው። እዚህ ጋር የፈለጋችሁትን ትጽፉለታላችሁ እንዲሰራላችሁ የፈለጋችሁትን። ከዛ በኋላ ጀነሬት ኢሜጅ እዚህ ጋር ስታክ ሊያደርጋችሁ ይችላል። ምክንያቱም ኤፒአይ ስለሌላችሁ ማለት ነው። ኤፒአይ እንዴት አድርጋችሁ የሚያስፈልጋችሁ አፕሊኬሽን ኤፒአይ እንዴት እንደምታስገቡ አሳያችኋለሁ። ስለዚህ በቀጥታ ወደ ቪዲዮ ልሄድና ያለውን ነገር አሳያችሁ። ስለዚህ አንድ አፕሊኬሽን ያስፈልጋችኋል ወይም ክሮም ላይ ሄዳችሁ ሰርች ማድረግ ትችላላችሁ። ነገር ግን በአፕሊኬሽን ለምትጠቀሙ በስልካችሁ ለምትጠቀሙ በቀላሉ እችን አፕሊኬሽን እንጠቀማለን ማለት ነው። ሎበብል አፕሊኬሽንን ከተጠቀምነው በኋላ በእሷ ነው የምንሰራው ማለት ነው። ስለዚህ በክሮም የምትጠቀሙ ሰዎች እዚህ ጋር ክሮም ላይ ከሄዳችሁ በኋላ ክሮም ላይ መጠቀም ለፈለጋችሁ ወይም ደግሞ ፒሲ ላይ ለመጠቀም ለፈለጋችሁ ማለት ሎበብል ብላችሁ ሎበብል ዴቭ ወይም ደግሞ ኤአይ ብላችሁ እንደዚህ ሰርች ማድረግ ትችላላችሁ። ከዛ በኋላ ታገኙታላችሁ እንደዚህ ማለት ነው። ይሄንን የመጀመሪያውን ገብታችሁ መጠቀም ትችላላችሁ። ነገር ግን እኔ በጣም ቀለል ብሎ የምጠቀመው በእንትኔ ስለሆነ እዚህ ጋር ባለው በአፕሊኬሽን ይጠቀማሉ ማለት ነው። አፕሊኬሽኑን ከፈለጋችሁት የአፕሊኬሽኑንም የዌብሳይቱንም ሊንክ ቴሌግራም ላይ አስቀምጥላችኋለሁ። ወደ ቴሌግራም ለመሄድ ደግሞ እዚሁ ኮሜንት ላይ ያለውን ሊንክ ነክታችሁ መሄድ ትችላላችሁ። ወይም ደግሞ ቴሌግራም ላይ ከገባችሁ በኋላ አዶት ቲዩብ ብላችሁ ሰርች አድርጋችሁ ማግኘት ትችላላችሁ ማለት። እንደዚህ ቴሌግራም ላይ ከገባችሁ በኋላ እዚህ ጋር አዶት ቲዩብ ብላችሁ አዶት ቲዩብ ብላችሁ እዚህ ጋር አትን ማስገባት እንዳትረሱ መጀመሪያ ላይ ተሎ እንድታገኙት ማለት ነው። ስለዚህ ይሄ መጀመሪያው ነው ታገኙታላችሁ ማለት ነው እዚህ ውስጥ ከገባችሁ በኋላ። ስለዚህ እንደዚህ አድርጋችሁ ካገኛችሁት በኋላ ያችን አፕሊኬሽኑን ማውረድ ወይም ደግሞ ሊንኩን ተጭናችሁ ትገባላችሁ ማለት ነው። ስለዚህ አፕሊኬሽኑ ውስጥ ገብቼን ያለውን ነገር ላሳያችሁ። በቀን ፍሪ ነው። ፍሪ ሊሚቴሽን ቢኖረውም በጣም ፍሪ ነው። በቃ ማለት በቀን 5 አፕሊኬሽን ድረስ የመስራት ፍሪ ሰጠና ማለት ፍሪ ነው የምንለው እንግዲህ። ስለዚህ ምንም አይነት ኮድ አያስፈልገንም። ስለዚህ ለዛሬ ልንሰራ ያሰብናችሁትን እኔ ለዛሬ ልሰራ ያሰብኩትን እዚህ ጋር መጻፍ እችላለሁ ማለት ነው። እዚህ ጋር እንደገባችሁ ሎጊን የምታደርጉት ነገር ይኖራል። ሎጊን በጎግል ወይም ደግሞ በኢሜይላችሁ ሎጊን ማድረግ ትችላላችሁ። ከገባችሁ በኋላ ኖርማሊ አፕሊኬሽናችሁን ለማስጀመር እንደዚህ የፈለጋችሁትን ጌምም ከፈለጋችሁ ጌም እዚህ ጋር በቃ ፕሮምፕት ነው የምትሰጡት። ስለዚህ ፕሮምፕቱን ከማን መውሰድ ትችላላችሁ? ከኤአይ ቻትጂፒቲ መውሰድ ትችላላችሁ ማለት ነው። ስለዚህ ኤአይ ላይ ከሄዳችሁ በኋላ እዚህ ቻትጂፒቲ ላይ ከገባችሁ በኋላ እዚህ ጋር መጻፍ ትችላላችሁ ማለት ነው ፕሮምፕት እንድትሰጣችሁ። እንደዚህ ገጻፋችሁ በኋላ ሴንድ ትሉታላችሁ። ከዛ በኋላ እዚህ ጋር የምታገኙትን ኖርማሊ እዛ ጋር በቀላሉ ይሄንን ሰራልኝ ብላችሁ ብትጽፉ ይሰራላችኋል። ስለዚህ እንደዚህ ከጻፋችሁት በኋላ ኮፒ አድርጋችሁ ቀጥታ ወደ አፕሊኬሽናችሁ ተመልሳችሁ ወይም ወደ ዌብሳይታችሁ ከገባችሁ በኋላ እዚህ ጋር ፔስት ማለት ነው። እዚህ ጋር ማስተካከል የምትፈልጉትን ነገር ማስተካከል ትችላላችሁ። ከዛ አፕሊኬሽናችን በምታዩት መልኩ ተጀምሯል ማለት ነው። ስራውን ጀምረውልናል። ስለዚህ አሁን ወዲያው ነው የሚያልቅ። ትንሽ 1-5 ደቂቃዎችን መጠበቅ ይኖርብናል ማለት ነው። እዚህ ጋር ፕሪቪው ማየት ከፈለጋችሁ ፕሪቪው የሚለውን ጫን ትሉታላችሁ። ወደዚህ ይወስዳችኋል። እዚህ ጋር ያለውን ነገር ከተሰራ በኋላ እዚሁ ላይ ለማየት ነው። እንዴት አድርጋችሁ ዲፕሎይ ወይም ደግሞ አፕሊኬሽናችሁን ደግሞ እንደምታወርዱ ምናይ ይሆናል ማለት ነው። ስለዚህ እዚህ ጋር ቻት ላይ እንመለስና እየሰራው እንደሆነ እንይ ማለት ነው። አፕሊኬሽናችን ተሰርቶ ሲጨርስ እንደዚህ አይነት ድምጽ ያሰማናል። ወጣንም መቆየት ስለምንችል ማለት ነው። ከዛ ፕሪቪው የሚለውን እንጫንና ያለውን ነገር ለማየት እንሞክራለን ማለት ነው። አፕሊኬሽናችን ምን ሊመስል ይችላል የሚለው። ስለዚህ አፕሊኬሽናችን እንደዚህ በምታዩት መልኩ ከፍቷል ማለት ነው። እኔ እንደዚህ ያልጠበቅኩትም ነበር። እዚህ ጋር ሞድ ማስገባት እንችላለን መሰለኝ። ሞዳችንን ማለት ነው የቀኑ ሞዳችንን ይሄ ነው። ደብሮናል ካልነው ይሄው ሞቲቬት ለማድረግ እዚህ ጋር ጥቅሶችን ይጽፋል። ስለዚህ እዚህ ጋር ደግሞ ቱዴይ ጎልስ አለ። አሪፍ ነው እናታችሁ። እዚህ ጋር ጎሎችን ማስገባት ይቻላል ማለት ነው። የዕለቱ አላርም አለው። አላርም ማስጀመር ይቻላል። ዋው! እኔ እንደዚህ አይነት አፕሊኬሽን ራሱ አልጠበቅኩትም ነበር ማለት ነው። በጣም አኒሜሽኑንም እንደምታዩት ከለሩም በጣም ነው የሚያምር። ስለዚህ
ዊዝ መልቲፕል ፔጅ ማድረግ ትችላላችሁ። እንደዚህ አንድ ፔጅ ላይ ብቻ እንዳይሆን ማድረግ ትችላላችሁ። እሱን ለማድረግ እዚህ ጋር ወደ ቻት ተመልሳችሁ የፈለጋችሁትን አፕዴት ማድረግ የፈለጋችሁት ነገር ጽፉለታላችሁ ማለት ነው። እዚህ ጋር ለምሳሌ ቋንቋን በአማርኛ ጨምርልን ማለትም ወይም ቀይረው ከናንዲው ለማለት ከፈለጋችሁ እዚህ ጋር አድ ላንጉጅ አምሃሪክ በቃ የፈለጋችሁትን ቋንቋ ወይም ደግሞ የፈለጋችሁትን ያህል ቋንቋ ማዘዝ ትችላላችሁ ወይም ደግሞ ማስገባት እንዲያስገባላችሁ መንገር ትችላላችሁ ማለት ነው። በተጨማሪም እዚህ ጋር ሲከፍት የሎዲንግ አፕሊኬሽን አኒሜሽኖችን ምናምን የተለያዩ አኒሜሽኖችን ጨምሮ አፕሊኬሽኑ እንዲያሳምረው ከፈለጋችሁ እዚህ ጋር መንገር ትችላላችሁ ማለት ነው። የፈለጋችሁትን ነገር እንደዚህ ከጻፋችሁለት በኋላ ሴንድ ትሉታላችሁ ማለት ነው። እኔ ጊዜያችሁን እንዳልወስድባችሁ ወደ ፕሪቪው ልመለስና እንዴት አድርገን ይህን አፕሊኬሽን ዲፕሎይ አድርገን በዌብሳይትም በእኛም በፈለግነው ወደ አፕሊኬሽናቸው ወደ ስልካችን እንዴት እንደምንጭነው አሳያችኋለሁ ማለት ነው። እዚህ ጋር ከዚህ ላይ ከምታዩት እቺን ፕሪቪውን ለማየት እዚህ ጋር ከገባችሁ በኋላ እቺንም ብትነኳት እንደ ዌብሳይት ሆኖ ያሳያችኋል ሁሉም ማለት ነው። ነገር ግን አሁን የምንፈልገው እቺን መጫን ያለብን ነው ማለት ነው። እዚች ጋር አጠገብ ላይ ያለችዋን ሰማያዊውን ስንጫናት እንደዚህ ያመጣልናል ማለት ነው። እሷን ስትጫኗት እንደዚህ ሲሆንላችሁ እዚች ጋር የኢንተርኔት ምልክቷን እንዴት ትነኩታላችሁ። ከዛ በኋላ እዚህ ጋር ፐብሊሽ ሜል አለ። አዶሜን ከስተማይዝ ለማድረግ እንትናችሁን ዌብሳይታችሁን እንደ ዌብ ነው መጀመሪያ የሚያወጣው። ከዛ በኋላ ዌብ አፕ አድርገን ነው የምናወጣው ማለት ነው። ስለዚህ ከስተማይዝ ማድረግ ከፈለጋችሁ አዶሜን የሚለውን መንካት ትችላላችሁ። ነገር ግን አሁን እሱ አስፈላጊ ስላልሆነ ፐብሊሽ የሚለውን እጫናለሁ። እዚህ ጋር ሪቪው ሴኩሪቲ አፕሊኬሽናችሁን ፕሌይ ስቶር ላይ ምናምን ለመፖስት ካሰባችሁ እዚህ ጋር ሪቪው ሴኩሪቲ ማድረግ ይኖርባችኋል፣ እንዳይጥስ ማለት ነው ህግ። ስለዚህ እዚህ ጋር አፕዴት ማድረግ የፈለጋችሁ ነገር ሲኖር አፕዴት የምታደርጉት ይሄን አፕሊኬሽን ተጠቅማችሁ ነው ማለት ነው። ስለዚህ አሁን ይሄንን ሊንክ ሰጥቶና ሊንኩን ክሊክ እናደርገዋለን ማለት ነው። እዚህ ጋር ሊንኩን ክሊክ ስናደርገው እንደዚህ ወደ ዌብሳይት ይወስደናል። ዌብሳይቱ የራሳችን ዌብሳይት ነው ከዚህ በኋላ ማለት ነው። አፕዴትም ምንም ማድረግ እንችላለን ማለት ነው። ስለዚህ እንደምታዩት ዌብሳይታችን ተሰጥቶናል። ዌብሳይቱን ሊንክ ኮፒ አድርገን ወደ አፕሊኬሽን እንዴት እንደምንቀይረው ደግሞ ላሳያችሁ። ስለዚህ ኮፒ ማድረግ ሲያለብን እዚህ ጋር ዴሊ ሞባይል ፍሎ የሚለውን ሊንኩን ከላይ እነካዋለሁ ማለት ነው። ከዛ በኋላ እዚህ ጋር ጫን ብዬ መጀመሪያውን ይዘዋለሁ። ከዛ በኋላ እንደምታዩት እዚህ ጋር ሊንኩ ኮፒ ሆኖልናል ማለት ነው። አወጣለሁ ማለት ነው። ከወጣሁ በኋላ ወደ ቴሌግራም ተሄዱና ቴሌግራም ላይ ዌብ ቱ አፕ ለመቀየር የሚረዳችሁን ሊንክ አስቀምጬላችኋለሁ። ወይም ደግሞ ወደ ክሮም ሄዳችሁ እዚህ ጋር http median .com የሚለውን መግባት ትችላላችሁ። ነገር ግን ወይም ደግሞ እዚህ ጋር ኔቲቭ አፕ ኮድ ኮንቨርተር ብላችሁ ሰርች ብታረጉም እንደዚህ ይመጣላችኋል። ስለዚህ ሊንኩን አስቀምጬላችኋለሁ እዛ ላይ ታገኙታላችሁ ማለት ነው ቴሌግራም ላይ። ከዛ በኋላ ከነካችሁት በኋላ እንደዚህ አይነት ኢንተርፌስ ይኖራል። ምንም አይነት ሳይን አፕ ስለማይጠይቅባችሁ ምንም ቀለል ያለ አፕሊኬሽን ነው ማለት ነው። እዚህ ጋር ፔስት ታረጉታላችሁ ቀጥታ ማለት ነው። ፔስት ካረጋችሁት በኋላ እዚህ ጋር ኔክስት ትሉታላችሁ። ኔክስት ካላችሁት በኋላ እንደዚህ ይከፍትላችኋል። ኒው አፕ ክሬት ኒው አፕ ብሎ እዚህ ጋር ይመጣሉ። ሪፍሬሽ ያደረገ ነው። ስለዚህ እንደዚህ ከመጣላችሁ በኋላ ዝቅ ታደርጉትና እዚህ ጋር የአፕሊኬሽኑን ስም ይጠይቃችኋል። የአፕሊኬሽኑን ስም መቀየር ትችላላችሁ። እዚህ ጋር በኔቲቭ መሰረት ነው የሚሄደው። ስለዚህ እናንተ በፈለጋችሁት እዚህ ጋር ታጠፉትና ይሄንን እዚህ ጋር እኔ አዶት ቲዩብ ብለዋለሁ ማለት ነው። እዚህ ጋር ኮንታክትን የሚለውን እዚህ ጋር ኢሜይላችሁን ታስገባላችሁ። ኢሜይል ካስገባችሁ በኋላ ስታርት ቢልዲንግ ማይ አፕ የሚለውን ተነኩታላችሁ ማለት ነው። ኢሜይል ኖርማል ኮንታክት ለማድረግ እንዲረዳቸው ነው። ምንም ችግር የለውም ማለት ነው። እዚህ ጋር ማስተካከል የምትችሉት ብዙ ነገሮች አሉ። እነዚህን የመጀመሪያው ማስተካከል የምትችሉት ነገር አፕሊኬሽናችሁ ለአይፎን ከሆነ እዚህ ጋር ቼንጅ ኢሜጅ ማድረግ አለባችሁ። እንዲሁም ለአንድሮይድ ከሆነ ኢሜጅ ቼንጅ ማድረግ አለባችሁ የሚለውን ወይም ደግሞ የአፕ አይከኑ ማለት ነው እሱን ቼንጅ ታደርጋላችሁ። ከስልካችሁ ላይ ያዘጋጃችሁትን አንድ ኢሜጅ ትመርጡለታላችሁ ማለት ነው። እሱን ካላደረጋችሁ ወደ ቻትጂፒቲ ሄዳችሁ እንዴት እንደምትሰሩ ላሳያችሁ። ቀለል አድርጌ ፈጠን አድርጌ ለማሳየት ሞክራለሁ። እዚህ ጋር ከገባችሁ በኋላ ፕሮምፕት እንዲሰጣችሁ ወይም ደግሞ ለፕሮፋይላችሁ የሚሆን ፕሮምፕት እንዲሰጣችሁ መጠየቅ ነው ማለት ነው።
እንደዚህ ሴንድ ትሉታላችሁ። ከጻፋችሁና እንዲሰጣችሁ ትጠይቃላችሁ። ከዛ በኋላ ፕሮምፕትን ኮፒ እናደርግና ወደ ኤአይ ጀሚኒ በፍጥነት እንሄድና እዛ ከገባን በኋላ ፔስት አድርገን እንሰጣታለን ማለት ነው። እዚህ ጋር ጀሚኒን ከሰጠና በኋላ የተወሰኑ ሰከንዶችን ጠብቀን ፎቶዎችን ማግኘት እንችላለን። አሁን ያገኘሁት ኢሜጅ ከተመቸኝ አወርደውና ወደ አፕሊኬሽኑ ወይም ደግሞ ወደ ዌብሳይቱ መለሳለሁ ማለት ነው። ወደ ዌብሳይቱ ተመልሼ አንድሮይድ የሚለውን ቼንጅ ኢሜጅ አደርገዋለሁ። እኔ ለአንድሮይድ ስለምፈልገው ማለት ኢሜጅ የሚለው አለ እዚህ ጋር ሪሴንት ላይ ገብታችሁ ታገኙታላችሁ ማለት ነው። እዚህ ጋር ሪሴንት ላይ ስትገቡ እንደዚህ ይመጣላችኋል። ከዛ በኋላ ከመረጥኩት በኋላ እዚህ ጋር ሳይዙን መቀነስን መጨመር ትችላላችሁ። እዚህ ጋር ማስተካከል ትችላላችሁ ማለት ነው። ከዛ በኋላ እዚህ ጋር ከለሩን ባክግራውንዱን ነጭ አድርጎታል። እኔ በነጭ ይሁን መቀየር ትችላላችሁ። ኤፍኤፍ የሚለውን እዚህ ጋር ስትነኩት ወደ ቀይ ከፈለጋችሁ እንደዚህ ያስመርጣችኋል። ነገር ግን እኔ አልፈልግም፣ ኖርማል እወጣለሁ ማለት ነው። ሴቭ ትሉታላችሁ ከጨረሳችሁ በኋላ በመታየት ፍጥነት ጨርሷል ማለት ነው። እዚህ ጋር አይከኑን የሚቀመጥበት ቦታ መሀል ላይ ይሁን ወይስ እንደዚህ ይሁን የሚለውን ያለውን ነገር ያሳያችኋል። እዚህ ጋር ማስተካከል የምትችሏቸው ነገሮች አሉ። እነሱ አሁን አስፈላጊ ስላልሆኑ ሴቭ እላቸዋለሁ ማለት ነው። ሴቭ ብዬ ደን እለዋለሁ። እዚህ ጋር ደን ኤዲቲንግ ካልኩት በኋላ እንደዚህ አይነት ያመጣልኛል። ከዛ በኋላ አፕሊኬሽኑን ማውረድ የፈለግከው ለአይፎን ነው ለአንድሮይድ ነው ይለኛል። እኔ አሁን ማውረድ የፈለግኩት ለአንድሮይድ ስለሆነ አንድሮይድ የሚለውን ሁለተኛውን ነካለሁ ማለት ነው። እሱን ከነካችሁ በኋላ እዚህ ጋር ወደ ታች ተሄዱና እዚህ ጋር አፕኬ ኤንድ ኤኤቢ የሚለውን የመጀመሪያውን ይሄንን ቢውልድ ባይናሪ ታደርጉታላችሁ። ይሄ መጨረሻው ስቴፕ ስለሆነ እንደዚህ አይነት ይመጣላችሁ እና የተወሰኑ ደቂቃዎችን ትቆያላችሁ። ከ1 እስከ 2 ደቂቃ የሚፈጅ ይሆናል። እንደዚህ ከጨረሰ በኋላ ወደ ታች ስክሮል ታደርጉና እዚህ ጋር ዳውንሎድ ኤፒኬ የሚለውን ታወርዱታላችሁ ማለት ነው። እዚህ ጋር ዳውንሎድ አጌን የሚለውን ነጫናለሁ። ከዛ በኋላ ዲቴሉን እዚህ ጋር ገብቼ ማየት እችላለሁ። አፕሊኬሽኑ እስከሚወርድ እጠብቃለሁ። አፕሊኬሽናችን ከወረደ በኋላ አፕ ሪሊዝ የሚለውን ነካዋለን። ከዛ በኋላ ጀስት ዋን ብዬ መርጥለታለሁ ዳውንሎድ ወይም ደግሞ ኢንስቶል ለማድረግ ማለት ነው። እዚህ ጋር ኢንስቶል የሚለውን እንጫናለሁ። ኢንስቶል ያደርግልኛል አፕሊኬሽን ማለት ነው። ኢንስቶል አድርጉ ከጨረሰ በኋላ ወደ አፕሊኬሽኔ ኦፕን ብዬ መግባት እችላለሁ። ነገር ግን እዛ ላይ ላሳያችሁ ልውጣና ከዚህ ላይ እዚህ ጋር ይሄው እንደምታዩት አፕሊኬሽን እዚህ ጋር አግኝቼዋለሁ ማለት ነው። ይሄ ነው አፕሊኬሽን። ስለዚህ ይሄን አፕሊኬሽን ኦፕን እለዋለሁ ማለት ነው። አዶት በምታዩት መልኩ አፕሊኬሽኔን ሰርች ጨርሻለሁ። ያለውን ነገር አሁን እናያለን ማለት ነው። አፕሊኬሽኑ እንዳያችሁት ነው። ስለዚህ በምታዩት መልኩ እኔ በቀላሉ ለማሳየት ስለሞከርኩ ነው። ከዚህ በላይ ፓወርፉል የሆኑ አፕሊኬሽኖችን መስራት ትችላላችሁ። ነገር ግን ጊዜ እንዳልፈጅባችሁ ብዬ በዚሁ ለማሳየት ሞክሬያለሁ። ጥያቄ ካላችሁ ኮሜንት ላይ ያስቀምጡልኝ። ቻናሌን ጆይን ማድረግ እንዳትረሱ። ይሄን ቪዲዮ ከወደዳችሁት ላይክ አድርጉት። ቻናሌን ደግሞ ሰብስክራይብ ማድረግ እንዳትረሱ። ቴሌግራም ላይ ይገናኝ። ፒስ